እግዚአብሔር ሰውን የሚጠብቀው በሕግ ነው። ሕግ የሻረ ሰው ጠባቂ የለውም። ዘበኞችን ቢያበዛ ሰራዊት ቢያደራጅ ሕግ የሌለው ሰው ጠባቂ የለውም። ጠባቂዎቹም በቀላሉ ይጠፋሉ። ለዚህ ነው ወከንቱ ወፈረስኒ ሐሰት፣ ፈረስም ቢሆን ሐሰት ነው፣ ሰረገላም ቢሆን አያድንም የተባለ ከዚህ የተነሳ ነው። ሕግ ለጠበቀ ብቻውን በሰላም ይኖራል። ሕግን የሻረ ሰው ደግሞ በሰራዊት መካከል ታፍኖ ይሞታል። ፈሪ ነው፣ ድንጉጽ ነው። ተራራው፣ ኮረብታው፣ ባሕሩ፣ ገደሉ ሁሉ ጠላት ሆኖ ያሳድደዋል። ያ ብቻ አይደለም፣ የገዛ ቤተሰቦቹም ጠላት ሆኖ ያሳድዱታል። ምራቁም ትን ብሎ ይገለዋል። የገዛ ወንበሩ የገደለው ሰው እንዳለ ታውቃላችሁ አይደለም? ኤሊን የገደለው ምኑ ነው? ካህኑ ኤሊን እኮ የገደለው ወንበሩ ነው፣ ሌላ አይደለም እኮ የገደለው። እግዚአብሔር ኤሊን ልጆችን ምከር 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 አለው። ልጆቹን ስላልመከረ አይ የሊቀ ካህናት ልጆች ናቸው ካጠፉስ ምን አደርጋለሁ ብሎ ዝም ቢል በነገሰበት የሊቀ ካህንነት ወንበር ላይ የገዛ ወንበሩ ጣለው። ኋላስ ሲወድቅ ድንጋይ አልመታውም፣ አርጅቶ ስለነበር የገዛ ጎና አጥንቱ ወግቶ ገደለው ይላል። እግዚአብሔር ሲጣላ ከልዑቅ ሰራዊት አያመጣም፣ ከቤት ጠላትን ያስነሳል። ሲጠብቅ ደግሞ እግዚአብሔር በጠላትም ይጠብቃል። ወዳጆቹን በጠላት ጠብቆ አድኗል። የቅዱሳንን በድናቸውን ካረፉ በኋላ አጽማቸውን ባሕር ጠብቆ አስገኝቷል። የቅዱስ ቀሌምንጦስ ሕፃን ሳለ ቀሌምንጦስ ዘሮም የቅዱስ ጴጥሮስ ደቀ መዝሙር ባሕር ውስጥ ሰጥሞ ነበረ። ባሕር ውስጥ ጠፍቶ ዓመት ሙሉ ከባሕር ውስጥ ከርሞ አይ ሙቶ ይሆናል ያ ልጅ ሙቷል አውሬ በልቶታል ሲባል በዓመቱ ቢሄዱ ባሕሩ ተገልጦ ያ ሕፃን ከባሕሩ መሃል ቁልጭ ቁልጭ እያለ ተገኘ። እግዚአብሔር ጠላትን ወዳጅ አድርጎ የሚያኖር አምላክ ነው። ሕግን የሰራ በዚህ ነው። ሰዎች በሕግ ላይ ሲያምፁ ግን ወዳጅንም አመፀኛ ያደርገዋል። ሰው የገዛ አካሉንም ጠላት እንዲሆንበት ያደርጋል። ስለዚህ እግዚአብሔር ሕግን የሰራ ለዚህ ነበረ። በብሉይ ኪዳን ሕግን የሰራት የሰው ልጅ ዕድሜው እንዳይቀሰፍ፣ ያለ ጊዜው እንዳይሞት፣ እህል አጥቶ እንዳይሞት፣ በበሽታ በቸነፈር እንዳይወጋ፣ በቀን ወራሪ በሌሊት ሰባሪ እንዳይጠቃ እግዚአብሔር በሕግ ይጠብቀዋል። ሰውን የሚጠብቀው ጥብቅ ግድግዳ አይደለም። ሰውን የሚጠብቀው የከተማ አጥር አይደለም። ሰውን የሚጠብቀው የጠነከረ ደጅ አይደለም። ሰውን የሚጠብቀው ትጉሃን ዘበኞች አይደሉም። ሰውን የሚጠብቀው ሕግ ነው። ሰውን የሚጠብቀው ንጽሕና ነው። ሰውን የሚጠብቀው ቅድስና ነው። ኖህን የጠበቀው ንጽሕናው ነው፣ መርከቡን አይደለም። እውነት እንጨት በውሃ ላይ ተንሳፎ የሚያድን ይመስላችኋል? መርከቢቱን ንጽሕናው ትጠብቃታለች፣ መርከቢቱ እሱን ትጠብቃለች። የእሱ ንጽሕና መርከቢቱን ትጠብቃለች፣ መርከቢቱ ደግሞ እሱን ትሸፍነዋለች። እሱ በኃጢአት ማዕበል ስላልሰጠመ መርከቢቱ ደግሞ በኃጢአት ምክንያት በመጣው በንፍር ውሃ አልሰጠመችም። ኖህ በኃጢአት ማዕበል ቢሰጥም ኑሮ መርከቢቱም በንፍር ውሃ ትሰጥም ነበረ። እሱ በኃጢአት ስላልሰጠመ መርከቢቱ ሳትሰጥም ቀረች። ስለዚህ የእሱ ንጽሕና መርከቢቱን ጠበቀ፣ መርከቢቱ ደግሞ እሱን ሸፈነችው። ሰውየው ዳነ። ሰውን የሚጠብቀው ንጽሕና ነው። ሰውን የሚጠብቀው ሕግ ነው የሚባለው ስለዚህ ነው። ገንዘብን የሚጠብቀው ባንክ አይደለም። ገንዘብን የሚጠብቀው ሕግ ነው። ዝሙት የገንዘብ መቁረጫ ነው ይላል መጽሐፍ። እንጨት በስለት እንደሚቆረጠው ሀብት ደግሞ በዝሙት ይቆረጣል። የዘማውያን የገንዘባቸው መውጫው ብዙ ነው፣ መግቢያው ጥቂት ነው። የጻድቃን የንጹሐን ደግሞ ጥቂት ገንዘብ ቢኖራቸው እንኳን ወጪ አያበዘባቸውም። ሰው በረከት የሚያጣው ስለዚህ ነው። ሕጌን አፍርሳችኋልና ይላል ትንቢተ ሐጌ ምዕራፍ 1 ላይ ሕጌን አፍርሳችኋልና ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ይላል። ሕግ የገንዘብ እረኛ ነው። ሕግ የዕድሜ እረኛ ነው። ሕግ የጤና እረኛ ነው።
ሕግ የሀገር እረኛ ነው። ሀገርን የሚጠብቀው ሕግ ነው። ሀገር የምትፈርሰው ሕግ ሲፈርስ ነው። ሕግ ሲፈርስ ሀገር ይፈርሳል። ሀገር ብቻ አይደለም የሚፈርሰው፣ ሕግ ሲፈርስ የሰው አካልም ይፈርሳል። የአዳም አካል በሞት የፈረሰው እሱ ሕግ ስላፈረሰ ነው። አትብላ የሚል ሕግ ሲያፈርስ የእሱ አካል በሞት እንዲፈርስ ተፈረደበት። መፍረስ የሚፈጣው በሕግ አፍራሽ ነው። እስመ ዘር ዘይወፅእ እምተአዳውያን ሕግ ይከውን ለቅጥቃጤ ወለሙስና ይላል ሰሎሞን በጥበቡ ሲናገር። ከሕግ ተላላፊዎች ከሕግ አፍራሾች የሚወጣ ዘር ለጥፋት ይሆናል። ሕግ አፍራሾች የሚወልዱት ዘር፣ ሕግ አፍራሾች የሚተኩት ልጅ መጨረሻው ጥፋት ነዋል። አሁንም ቢሆን ለምን እንደዚህ ሆን ብትሉኝ ሕግ ማፍረሳችን ነው። የተፈጥሮን ሕግ፣ የተጻፈን ሕግ፣ የህሊናን ሕግ ስላፈረስ ነው ችግር የሚመጣው። ስለዚህ አመፀኛ ሰዎች ሕግን አያውቁም፣ ስለዚህ ይጠፋሉ ብሎ ቅዱስ ዳዊት ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በትክክል ለሰይጣን እውነተኛ ማንነቱን መቼ እንደነገሩ ታውቃላችሁ? ሰርቶ ሲጨርስ። ሰርቶ ነው መናገር፣ ሳይሰሩ መናገር አይረባም። ድውይ ይፈውሳል፣ ሙት ያነሳል ጌታ፣ ሽባ ይተረትራል። ኋላ ለማንም እንዳትናገሩ ይላል። ገና ስራ የሚቀር ስራ ስላለ ተሰቅሎ ዋናውን ያን ዲያብሎስን መደምሰስ ስላለበት ህብስት ያበረክታል፣ ለማንም እንዳትናገር ይለዋል። ዲዳውን ያነገርና ለማንም እንዳትናገር፣ ጋኔን ሌጊዮን ያወጣለታል፣ ለማንም እንዳትናገር፣ ለሁሉም ሰው ለማንም እንዳትናገሩ። ዓርብ ግን ስራውን ሰርቶ ሲጨርስ ተመልከቱ። ስራውን ሰርቶ ሲጨርስ ሰይጣን አረ ይሄ ማን ነው እንዲህ አድርጎ ያሰቃይ ብሎታል። ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋባ የማነ የኮነ ወታይታይ ከመዘዳይ ላይ ወደ ሐራይ ከመዘቀዳመ እወቀኝ የእናቴን የሔዋንን የአባቴን የአዳምን መከራ ያስታገስኩላቸው በግራ የነበረውን አዳም ወደ ቀኝ ክብር ያመጣሁት በቀኝ ነኝ ኃያል ነኝ ያልከውን አንተን ወደ ግራ ሲኦል የወሰድኩ የተዋረደውን አዳምን ወደ ላይ ከፍ ያደረግኩት አንተን በላይ ነኝ ያልከ አንተን ያዋረድኩ አምላክ ሰውን ሰው የሆንኩ ሰውን ደግሞ አምላክ አድርጌ በተዋህዶ የገለልኩት እኔ ነኝ፣ እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ ለሰይጣን በቃል የነገረው ዓርብ ነው። ስራውን ሰርቶ ሲጨርስ ማለት ነው። እወቀኝ ብሎ ኋላ በሳት ዛንጀር በንፋስ አውታር ወጥሮ ያዘው። አሁን እኛ ስራ ከስራችን ወሬያችን ይቀድምና እቅዳችን ብልሽት ያደርግ ሰይጣን ቀድሞ ያደራጀን። አሁን ራሱ በጣም ነው የሚያስደንቀኝ። አንድ ስራ ሳንሰራ ተደራጅተን ወጣቱ በወጣት ሽማግሌው በሽማግሌ ኢትዮጵያን ማዳን አለብን። አንድ ስራ እኮ አንሰራ፣ በወሬ ነው የምንደራጅ ማለት ነው። መድረክ ላይ ዝም ብለን ተደራጅተን አደራጅተው ይፈጁናል። ሌላ ምን ቁም ነገር አለ? በወሬ መደራጀት ከመፈጀት አያድንም። በስራ ነው መደራጀት። ሰርቶ ነው መገለጥ። ሰርቶ ብቅ ነው የሚባል። የኢየሱስ ክርስቶስ ልጆች ሰርተው ይገኛሉ፣ ሰርተው ይበላሉ። እስኪ ሰርተው ይገኛሉ በሉ። ሰርተው ይገኛሉ በሉ። ከዚያስ ምን ይላሉ? ሰርተው ይበላሉ። ሰርተን ለመብላት ያብቃን። ሰርተን ለመብላት ያብቃን። ሰርተን ለመገለጥ ያብቃን። ከወሬ ኑሮ ይሰውረን።